ቤት ውስጥ ለመምህሮቻችሁ፣ ለጓደኞቻችሁ እንዲሁም ዙሪያችሁ ላሉ ሰዎች ክብር ይገባል። በህይወትክ ያለፍክባቸውን ችግሮች ንገረን። ትክክል ነች። ትክክለኛ ጥያቄ ነው ያነሳችው። ማለት በተማሪነት ዘመኔ እኔ ሳግ ምን እንደሆን ትፈልጋለህ? እንደነገርኳችሁ ነው። ባለፈው ቅድም ምንድን ነው ያልኩት? እኔ የሶስት ቤት ውስጥ ለመምህሮቻችሁ፣ ለጓደኞቻችሁ እንዲሁም ዙሪያችሁ ላሉ ሰዎች ክብር ይገባል። ለእናንተ ደግሞ ወረድ ብዬ ልነግራችሁ የምፈልገው አንድ ነገር አለ። በህይወታችሁ ውስጥ እናንተ አሁን በጣም ጊዜው የቴክኖሎጂ ነው። የቴክኖሎጂ አጠቃቀማችሁ እንዴት ነው ትልቁ ነገር። እኔ አሁን ለምሳሌ ልጄ የስምንተኛ ክፍል ተማሪ ልጅ አለኝ። ምን አደርጋለሁ መሰላችሁ? ስልክ ቤተሰቦቻችሁ ስልክ የሚሰጧችሁ ሰዎች ትክክል አይደለም። ለምንድን አብዛኛውን ጊዜ እኛ የምንመለከተው መዝናናታችንን ነው። መዝናናታችን ወደ አላስፈላጊ ሂደቶች ውስጥ ይከተላል። እኔ ምንድን ነው የማደርገው? ልጄን እሰጠዋለሁ፣ ካጠገቤ ግን አለየው በፍጹም። ኢቭን አንዳንድ ልጆች አሉ አውቃለሁ፣ በስልክ ሲጠቀሙ ክፍላቸው የራሳቸውን ክፍል ዘግተው ምናምን እንደዚህ አይነት በግልጽ ከቤተሰቦቻችሁ ጋር በግልጽ መሆን መቻል አለበት። መቅደላዊት ግሬድ 7 ስቱደንት የሆነችው እውነቴን ነው። የቴሌግራም አጠቃቀሟን ብትመለከቱ እናንተ እንደ ምሳሌ ትወስዳላችሁ የሚል ሀሳብ አለኝ። እሷ በጣም ጎበዝ ናት። እውነቴን ነው፣ ጎበዝ ተማሪ ናት። ታስተውላለች። ከጓደኞቿ ጋር መጽሐፎችን ሼር ታደርጋለች። በምን ቴሌግራም። አያችሁ፣ ቴክኖሎጂ ልንጠቀምበት እንጂ ልንጠፋበት መሆን መቻል የለበትም። እናንተ ራሳችሁን እንድትገዙ ስፔሻሊ ከ6 እስከ 8 ክፍል ያላችሁ ተማሪዎች ይህንን ነገር በደንብ ማዳመጥ መቻል አለባችሁ። ራሳችሁን ከቴክኖሎጂ ጋር እንዴት ነው አዳፕት የምታደርጉት? ቤተሰቦቻችሁስ በምን ያህል ሌቭል ቀርበው ነው እናንተ አታች የሚያደርጉት? ይሄ በጣም መመልከት መቻል አለባችሁ። የፈርስት ኳርተር ውጤት ሲመጣ እኔ ምንድን ነው ያደረኩት? በመጀመሪያ ደረጃ ልጆቼ ላይ በከፍተኛ ሁኔታ ነው የምሰራው። ልክ ትምህርት ቤት እንደተጀመረ ስልክ የለም፣ ቴሌቪዥን የለም። እኛ ቤት ልጆቼን መጠየቅ ትችላላችሁ፣ የለም። ለምን? ውጤታማ መሆን መቻል የሚችለው ተማሪ አንድን ነገር ስትሬት በሆነ መንገድ ማሰብ ሲጀምር ነው። ስለዚህ እናንተ ምንድነው ራሳችሁን ለምን ጊዜያችሁን ታጠፋላችሁ? ለምንስ አለባሌ ቦታ ላይ ይውላል? የእናንተ እውቀት መውደቅ የለበትም። ይቺ አንዷ ሁለቷ ደቂቃ ጊዜ በጣም ቫልዩ አለው። እውነቴን ነው። ድሮኛ ለማጥናት ከዚህ ለምሳሌ እኔ አሁን የቄራ አካባቢ ልጅ ነኝ። ቄራ ላታውቁ ትችላላችሁ። በጣም ኢንተረስቲንግ ከመሆኑ የተነሳ ላይብረሪ እናንተ እዚህ ግቢ ውስጥ ነው የምታገኙት። እኔ ግን አገኘ የነበረው ከቄራ ተነስቼ ፒያሳ፣ ቤተሰብ ትራንስፖርት አይሰጠኝም። ተመልከቱ፣ በእግሬ በ11 ሰዓት ተኩል ከሌሊት ተነስቼ ወመዘክር የሚባል ቦታ ሄጄ አጠና ነበር። ለምን? ኢንተረስቲንግ። መጀመሪያ ኢንተረስቲንግ ስትሆኑ፣ ኢንተረስቱ በውስጣችሁ ሲኖር ያ ነገር የትም ለመድረስ ትልቅ አስተዋጽኦ አለ። ይሄ ነው። ለምሳሌ አሁን የኔ ልጅ አሁንም ደግሜ ያነሳላችኋለሁ። 7ኛ ክፍል ተማሪዋ መቅደላዊት ምን ታደርጋለች መሰላችሁ? ማጥናት ፈልጋለሁ ሌሊት ተነስቼ። ኦኬ አይከብድሽም? አያችሁ፣ አይከብድሽም ነው ያልኳት። አይ አለች። አላማው ስለነበራት ከጓደኞቿ እኩል መሆን ስለምትፈልግ ምንድን ነው ያደረገችው? ኦን ደ ማተር ኦፍ ታይም ሰዓቷ ልክ ስትደርስ ብድግ ትላለች፣ እስከ ይነጋ ቁጭ ብላ ታጠናለች። አያችሁ፣ አላማ ሲኖራችሁ እንቅልፍ ያዝዳችሁ፣ አላማ ሲኖራችሁ ጨዋታ ያታልላችሁ፣ እንደገና ደግሞ አላማ ሲኖራችሁ ግባችሁ ላይ ለመድረስ ትልቅ መንገድ ነው የምትጓዙት። ይሄ ኤክስፔሪየንስ። ለምሳሌ አሁን ከፊት ማነው ስምሽ? ፌቨን እሺ፣ ፍቅርን አሁን ለምሳሌ እኔ ልጅ ብትሆን ተነሺ በሌሊት ብላት ኢንተረስቲንግ ካልሆነች እንቅልፍ ያታልላታል እንጂ የምታነበው ነገር አይገባትም እንጂ ኢንተረስቷ በውስጧ ከሌለ ተነስታ አታጠናም።
ገብቷችኋል? እናንተም እንዲህ ነው መሆን ያለባችሁ። ዋና ምሳሌ እንድትሆናችሁ ነው። ሴቶች ደግሞ ትበረታታላችሁ። አትታለሉ። በዚህ ዘመን ይሄ ላላስፈላጊ ምንድን ነው የሚባለው የአቻ ግፊቶች ሴቶች በጣም አሉባችሁ አውቃለሁ በዚህ ዘመን እና ይሄንን ወደ ጎን በመተው ጎል መድረስ አለባችሁ። ዶክተር መቅደስ ዳባን ተመልከቷት፣ ክብርት የጤና ሚኒስትሯ ተመልከቱ። እዚህ አቺቭመንት ላይ የደረሰችው ሴት በመሆኗ ብዙ ፈተናዎችን አልፋለሁ። እሺ እናንተም ትልቅ ደረጃ ለመድረስ ትልቅ ፈተና ይጠብቃቸዋል ማለት ነው። መጀመሪያ መምህሮቻችሁን፣ ቤተሰቦቻችሁን እንዲሁም የምታመልኩትን አምላካችሁን ሪስፔክት፣ ትልቅ ሪስፔክት ያስፈልጋል እና እዚህ ተገኝቼ ይህን አይነት ምክር ለመስጠት ልጆቼን መጀመሪያ እውነቴን ልጆቼ በኖራቸው ነው እናንተ ጋር እዚህ መምጣት የቻልኩት። ሶስቱንም ልጆቼን ከልብ አመሰግናለሁ። በተለይ የአንደኛ ክፍል ተማሪ የሆነው ሴት ከ3 ቀን በፊት ጀምሮ እዚህ ጋር እንድገኝ ከፍተኛ ጥረት አድርጓል። እውነቴን ነው የምላችሁ። እናንተ ፊት እኔ ብዙ ጊዜ ለንግግር ሳይሆን ስራዬ በዝምታ ውስጥ ነው። በኮምፒውተር ላይ ስለምሰራ ረጅም ሰዓት ዝምታ ይመረጣል። ግን ለእናንተ ያለኝን ኤክስፔሪየንስ ሼር ማድረግ እናንተ የሚቀርጽ ከሆነ ለእናንተ 1% ቻንስ የሚሰጥ ከሆነ በጣም ደስ ብሎኝ በመገኘቴ ሁላችሁንም ከልብ አመሰግናለሁ። እንግዲህ የተናገርኩትን ነገር በሙሉ ከልባችሁ ይዛችሁ ትልቅ ነገር እንደምታመጡ ተስፋ አደርጋለሁ። ለእኔ መጠየቅ የምትፈልጉት ከእኔ ማወቅ የምትፈልጉት ነገር ካለ ተማሪዎች ጋብዛለሁ። በህይወትህ ያለፍክባቸውን ችግሮች ንገረን። ትክክል ነች። ትክክለኛ ጥያቄ ነው ያነሳችው። ማለት በተማሪነት ዘመኔ ምን አሳልፌያለሁ መሰላችሁ? አንድ ደብተር 2 ሰብጀክት ተምሬያለሁ። ምክንያቱም ቤተሰቦቼ በጣም ብዙ ልጆች ስለነበራቸው ደብተር የመግዛት አቅም ስላልነበራቸው በተማሪነት ዘመኔ ሁለትን ትምህርት በአንድ ደብተር ከአስቸጋሪዎቹ ጊዜዎች አንዱ ማለት ነው። ሌላው ደግሞ የ12ኛ ክፍል ውጤት በከፍተኛ ደረጃ ኤክስፔክት አድርጌ ያላመጣሁበት ወቅት በጣም እንትን ይለኛል። በጣም አስቸጋሪ ጊዜ በዛ ጊዜ የኔ ነው። በስራ ዓለም ደግሞ ካለቆቼ ጋር ረጅም ጊዜ በዚህ ስራ ላይ እንደ የስራውን ባህሪ መልመድ ሳልችል አለመግባባት የተፈጠረበት ጊዜ በጣም አስቸጋሪ ጊዜ ነበር። ተጨማሪ ጥያቄ ያለው? በነገራችን ላይ ያልኳችሁ ተማሪው ልጄ እዚህ እንድገኝ ከፍተኛ አስተዋጽኦ ያደረገው ልጄ ቢኖር ሴማቤ ማለት እሱ ነው እና ለእኔ የሚሆን ጥያቄ የቤት ውስጥ ያላነሳልኝ ካለ? እኔ ሳድግ ምን መሆን ትፈልጋለህ? እኔ ሳድግ ምን እንደሆን ትፈልጋለህ? እንደነገርኳችሁ ነው። ባለፈው ቅድም ምንድን ነው ያልኩት? እኔ የ3ኛ ክፍል ተማሪ እያለሁኝ አንድ ፓይለት አይቼ እሱን መሆን እፈልጋለሁ ብዬ በጣም ለረጅም ጊዜ ጠብቀው የነበረው ነገር ነው። አሁን ያለሁት ምን ላይ ነኝ? አያችሁ፣ ሰዎች ባሉበት ሳይሆን ኢንተረስታቸውን ተከትለው መሄድ መቻል አለባቸው። እናንተ ተማሪዎች ደግሞ በትምህርት መጀመሪያ የሚቀርጿችሁ መምህሮቻችሁ ያንን ነው። አሁን እኔ ልጄ የጠየቀኝ ጥያቄ ምንድነው? ሳድግ ምን እንደሆን ትፈልጋለህ? እኔ ግራፊክስ ዲዛይነር ሁን አልልም። ምክንያቱም እኔ የማሰርጽበት ነገር አይደለም። እኔ ስራ ቦታ ላይ ልጄን ይዤ እሄዳለሁ፣ የስራ ሂደቴን አሳየዋለሁ። ከዛ የመምረጥ ያንን ሆቢ የመከተል ልማድ የማን ይሆናል? የሱ እንጂ እኔ ምንድነው ልጄን በጥሩ ነገር ላይ መቅረጽ
ከዛ በኋላ ስሜቱን መጠበቅ የሚሄድበትን ዳይሜንሽን መከተል ነው የሚል ሀሳብ አለኝ። ስለዚህ ለአንተ የምመልስልህ መልስ ምንም ነገር ብትሆን ለመቀበል ዝግጁ ነኝ። ስሜትን ግን መጀመሪያ ውስጥ ያለው ስሜት ማዳመጥ መቻል አለብህ። እናመሰግናለን። ማለበል ስሜ ያኔ በዛ ይባላል። የመጣው ከፎሬ ነው። ጥያቄ እንዴት ዩኒቨርሲቲ ልታልፍ ቻልክ? በአዲስ አበባ ዩኒቨርሲቲ ሳይሆን በቲቪቲ ኮሌጆች የተለያዩ በአይቲ ዲፓርትመንት፣ በግራፊክስ ዲዛይን የዲፕሎማ እና የሰርቲፊኬት ትምህርት ያሉኝ። ግን በጣም ቅድም ልጅቷ ማስተዋለች፣ በጣም የሚቆጨኝ ነገር አዲስ አበባ ዩኒቨርሲቲ ግራጁዌት አለማድረጌ ነው። ለምን ውጤቴ አያስገባኝም ነበር። በአይቲ የዲፕሎማ ተማሪ ነኝ። እንደገና ደግሞ በግራፊክስ ዲዛይን የብርሃንና ሰላም ህትመት ኮሌጅ የሰርቲፊኬት ተማሪ ነኝ። እነዚህ 21 ዓመት ግን የስራ ልምድ አለኝ። 21 ዓመት የስራ ልምድ ማለት አንዳንድ ጊዜ ምን ይፈጠራል፣ ሰዎች የስራ ልምዳቸው በጨመረ ቁጥር እንደ ዲግሪ ተማሪ ናቸው። ተነሽ እዛ አካባቢ ተነስ። ይሄ ደግሞ የምትመለከቱት ትልቁ ልጄ የመጀመሪያ ልጄ ነው። እሱን ለመቅረጽ የተካሄደውን ሂደት ከባድ። በመጀመሪያ ደረጃ ሚስን በጣም አመሰግናለሁ። ምክንያቱም እዚህ ትምህርት ቤት ስመጣ እሱን ለማመስገብ ነበር የመጣሁት እና ከውጤቱ ሲመጣ ከባድ ነበረ እና ምን ያህል አይታ ተረድታ ውጤታማ ይሆናል ብላ እንዳስገባቸው እኔ የማውቀው ስንመጣ ለሱ ብለን መተን ነው እና እዚህ ደረጃ ሲደርስ እኔ እንጃ። የሰባተኛ ክፍል ኃላፊው ሚስተር ነደግ እሱ ጋር በጣም ብዙ ነገሮች ተነጋግረናል። እውነቴን ነው። ለመቀረጹ ዋናው ምክንያት እሱ ነው። አመስግኑልኝ። እውነቴን ነው። በጣም አመስግኑልኝ። እኔ አሁን ጥያቄ አሁን ካለንበት አንጻር የተሻለ ደረጃ እንድንደርስ ምን ትመክረናል? ይሄ ጥሩ ጥያቄ ነው። ለሁላችሁም የሚሆን ነው። ማንኛውም ተማሪ እዚህ ያለ ተማሪ የራሱ የፖቴንሻል ሌቭል አለ። ያንን እንዴት ያሳድጋል? ረጅም ሰዓት ትምህርትና ትምህርት ነክ የሆነ ነገር ላይ በከፍተኛ ሁኔታ ማጥፋት አለበት። ምክንያቱም እኔ አሁን እውነቴን ነው የምላችሁ፣ አንድ ከያፌት ማለደለ ባህሪ አለ። ምንድነው? የጥናት ሰዓት ላይ እዚህ ያጠናል፣ ለቤት ያጠናል። ጫና ሊኖረው ይችላል። አንድ ሰዓት የምታጠኑ ልጆች በቂ አለ። 2-3 ሰዓት ተጨማሪ ጊዜ ወስዳችሁ ራሳችሁ ካለው ከትምህርት ቤት ወጥቶ እስከምኝታ ሰዓታችሁ እስካለው ጊዜ ድረስ ጊዜያችሁ ትምህርት ላይ ስፔሻሊ ቴክኖሎጂ የምትጠቀሙ ተማሪዎች ካላችሁ አቁሙና ጊዜያችሁን ወደ ጥናቱ ሰጡ። አሁን ያፌት የጠየቀው ጥያቄ መልሱ ምንድነው? ረጅም ሰዓት ጥናታችሁ ላይ ትኩረት አለ። ፖቴንሻሊ ያላችሁን ነገር በትምህርት አውጡ። እሺ፣ በጣም አመሰግናለሁ። አባቴ ስለሆንኩ በጣም ኮረባል። ተማሪዎች ከእናንተ ጋር ለነበረኝ ጊዜ በጣም ተደስቼበታለሁ። ከስራ ጊዜ ላይ ቢሆን የመጣሁት ለእናንተ እችን ነገር መስጠት መቻል ቀላል አይደለም እና ያላችሁን ጊዜ ተጠቀሙ። ሁላችሁ እንደ ቀላል ጊዜ በጣም